የህፃናት ቁርጠት ወይም ኮሊክ ኢንፋንት የምንለው ምንድነው? ሰላም፣ ዶክተር እያሱ ነኝ፣ የህፃናት ስፔሻሊስት ሐኪም። ህፃናት ከተወለዱ ከ2 እስከ 3 ሳምንት ሊጀምር የሚችል የህፃናት የማልቀስ ችግር ኮሊክ ኢንፋንት ወይም ቁርጠት የምንለው ምንድነው? ይህ ችግር በተለይም ጤናማ የሆኑ ህፃናት በተወለዱ ከ3 ሳምንት ጀምሮ ሊጀምር የሚችል በተለይም 2 ወር አካባቢ ሲሆን ከፍተኛ ደረጃ የሚደርስ የህመም አይነት ሲሆን ይህም በቀን 3 ሰዓት እና ከዚያ በላይ በሳምንት 3 ጊዜ እና በወር ለ3 ሳምንታት ያክል ሊቆይ የሚችል የማልቀስ ቁርጠት ችግር ነው። ይህም ጤናማ የሆኑ ህፃናት ላይ የሚከሰት በራሱ ጊዜ ከ3 እስከ 4 ወር ባለው እድሜያቸው የሚጠፋ አልፎ አልፎም ከ5 እስከ 6 ወር ሊቆይ ይችላል ማለት። ይህን በሚያወጡበት ጊዜ ወላጆች እናቶች ምን ማድረግ አለባቸው? አንደኛ በመረጋጋት ህፃናትን ለማረጋጋት መሞከር የሚደረግ እስኪ ሰውነታቸውን ሆዳቸው አካባቢ፣ ጀርባቸው አካባቢ ቀስ ብለው በማሸት ለማረጋጋት መሞከር፣ እግራቸውን ከጉልበታቸው ዝቅ ብለው በመያዝ እንደ ፔዳል አይነት እንቅስቃሴ እንዲሰሩ ማድረግ። ሶስተኛ ጡት ማጥባት እና እንዲረጋጉ ማድረግ። አራተኛ ደረት ላይ በመያዝ ለማረጋጋት እና ጀርባቸውን ቀስ ብለው በመነካካት ለማረጋጋት ለማስተኛት መሞከር። አራተኛ ህፃናት በሚያለቅሱበት ሰዓት እናቶች የመረበሽና የመጨነቅ ችግር እንዲሁም ብሎ እንቅልፍ የማጣት ችግር ሊያስከስት ስለሚችል እናቶች እረፍት በመውሰድ ሌላ ሰው እንዲይዛቸው ማድረግ። አምስተኛ ከመጠን በላይ በማወዛወዝ ወይም ሸክ በማድረግ ሊከሰት የሚችልን ችግር በማስወገድ እንዲህ አይነት ድርጊት ከማድረግ መቆጠብ። ስድስተኛ በቂ እንቅልፍና ንጹህ እና ጸጥ ያለ የማይረብሽ የእንቅልፍ ኢንቫይሮንመንት መፍጠር። ሰባተኛ ምናልባት ይህ የማልቀስ ችግር ማጽናኛ የሌለው እና የማይረጋጋ ችግር ሲሆን እንዲሁም አልፎ አልፎ ሌሎች ምልክቶችን ሲያሳዩ ወደ ሕክምና ተቋም በመሄድ ሐኪም ማማከር።